አመሰግናለሁ። ስሜ ታሪክ ዋለ እባላለሁ። የምንሰራው አይኦቲ ቤዝድ ስማርት ኢሪጌሽን ሞኒተሪንግ ኤንድ ኮንትሮሊንግ ሲስተም ይባላል። አይኦቲ ማለት ሃርድዌር እና ሶፍትዌር ፓርት ያለው ነው። ይህ ሃርድዌር ፓርቱን ከእርሻ ቦታ ላይ በማስቀመጥ የራሱ ሶላር ፓወርድ የሆነ ሲስተም የተገጠመለት ነው። የራሱ ሴንሰር አለው። ከእርሻ ቦታው ላይ በማስቀመጥ አፈሩ ላይ በማስገባት እዚህ ያለውን መረጃ ትክክለኛ መረጃ ወደ ሶፍትዌሩ ያስገባልናል ማለት ነው። አሁን 00 ነው። ካስገባ ነው በኋላ ደግሞ በየ5 ሰከንዱ መረጃዎችን አፕዴት እያደረገ ይልክልናል ማለት ነው። አሁን እንግዲህ የሚያስገባውን ዳታ ማየት እንችላለን ማለት ነው። እስካሁን የነበሩት በዚህ መልኩ ነው ማለት ነው። ይሄኛው ዲፎልት ከራሱ የወሰደው ነው። እነዚህ ደግሞ ካፈሩ ላይ የሚያገኛቸው እንትኖች ናቸው። አሁን እዚህ ጋር ያስገባውን መረጃ በዚህ መልኩ እያሳየናል ማለት ነው። አፈሩ ላይ ያለው ኮንተንት ይሄን ይመስላል ማለት ነው። ውሃ ካስፈለገው በሚያስፈልገው መጠን ማለት እንችላለን። አሁን ቀጣይ ኮንትሮል እናሳያቸዋለሁ ማለት ነው። ኮንትሮል ሲስተሙ ደግሞ እዚህ ጋር ያሉት አውቶማቲክ እና ማኑዋል ሞድ አለው። ይሄን ፓምፑን በማበራበት ሰዓት እዛ ጋር ፓምፕ ሲበራ ይታያቸዋል ማለት ነው። ይሄን ፓምፑን ሳበራው ከዚህ ጋር የምታዩት ይሄኛው ፓምፕ ሞተሩ ሲነሳ እናያለን ማለት ነው። በዚህ መልኩ ያሳየናል ማለት ነው። እዛ ሆነን ደግሞ በምንዘጋበት ሰዓት በማንኛውም ቦታ ላይ ሆነን ማጥፋት እንችላለን ማለት ነው። አሁን ሲጠፋ ይታያቸዋል ማለት ነው። እንዲሁም ኢንተርኔት መቆራረጥ ቢኖር ኢንተርኔት እንደተቋረጠ ለማሳየት ኢንተርኔቱን ዲስኮኔክት በምናደርግበት ሰዓት ብሊንክ እያደረገ ያሳየናል ማለት ነው። ይሄኛው ፓርት የኢንተርኔት መቋረጡን የሚያመለክት ነው ማለት ነው። ኢንተርኔት ሲቋረጥ ራሱን ብሊንክ እያደረገ በዚህ መልኩ ያሳየናል ማለት ነው። ይሄ አይነት ችግር አለ ማለት ትክክለኛ ፋንክሽናሊቲ እየሰጠ አይደለም የሚለውን በመመልከት ሜንቴን ማድረግ እንዳለብን ያሳውቀናል ማለት ነው።